በዛሬው ዕለት የደረሰውን አሳዛኝ አደጋ ተከትሎ መንግስት የሐዘን መግለጫ አውጥቷል። በጣም ልብ የሚነካ ነው። በጣም ይሄን በመስማቴ በጣም አዝኛለሁ እና ለእህት ወንድሞቼ መጽናናትን እመኛለሁ። ምክንያቱንም ምን እንደተባለ ምናየው ይሆናል። ወደ ቀጣይ ቪዲዮ እንሄዳለን። የአደጋው መንስኤ ለቤተ ክርስቲያኗ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ተደርምሶ ቁጥራቸው በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል። የአደጋው መንስኤ ለቻክ ተብሎ የተሰራ በጣም ረጅም መወጣጫ እንጨት ነበረ። ያ እንጨት በአናጺዎች ስህተት የተነሳ ብዙ ኦርቶዶክስ ሰዎችን አተናል። ይህም በጣም ተሰምቶናል። እናም መጽናናቱን ለመላው ኦርቶዶክስ እንመኛለን። ያው እንደተናገርነው አንዳንድ ሰዎች በዚህ አጋጣሚ ኃላፊነት ሊገባቸው ይገባል። አንድ ነገር ሲሰሩ ባለሙያ ተብሎ ከሆነ መጠየቅ ያለባቸው እነሱ ነው። እናም ይሄ ትምህርት እንዲሆነን በዚህ አጋጣሚ መልእክቴን ለማስተላለፍ እገደዳለሁ። ዛሬ በማለዳ አሳዛኝ ዜና ተሰምቷል። ለቤተ ክርስቲያን የፊኒሺንግ ስራ የተረበረበ እንጨት ወድቆ እስካሁን የ35 ሰዎች ህይወት ማለፉ ተነግሯል። በአማራ ክልል ምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከጧቱ 2:45 ላይ የቤተክርስቲያኑን ግንባታ ጉብኝት እየተደረገ ባለበት ነው አደጋው ደርሶ የ35 ሰዎች ህይወት ያለፈው። እንደ ብቸኝነት ነገር ደግሞ በጣም ከባድ ነገር የለም። ይህ የሚያልኳችሁ ከህንድ ሀገር አዲስ ዜና ወጥቷል። የ75 ዓመት ምናምን ገደማ ሽማግሌ ብቸኛ ብቻ ስለሆነ ትዳር ሊያዝ ብሎ ትዳር እንደገባ ለማሸነፍ በማለት ልክ እንዳገባት ነጋታው በምስሉ ላይ የምትመለከቱት ይህም አሳዛኝ ዜና ነው። ነፍሱን ይማረው።